ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ እንቁላል ትፍትፍ ሳይልብን በቀላሉ የመላጥ ዘዴ ነው የምናየው። ለእኔ የጠቀመኝን ላካፍላችሁ ብዬ ነው። አሁን እዚህ ጋር የተወሰኑ እንቁላሎች አምጥቻለሁ። እንቁላሉን እንግዲህ ከመቀቀላችን በፊት በደንብ ብናጥበው ጥሩ ነው። ምክንያቱም ላባ ኩስ ምናምን ስላለው አጥበን ነው የምንቀቅለው። እዚህ ጋር አቼቶ ጨው፣ አሁን እዚህ ጋር ውሃ አፍልቻለሁ። በዛ ያለ ውሃ ነው። 1 ሻይ ማንኪያ ጨው በክዳኑ ወይም ደግሞ 1 ሾርባ ማንኪያ አቼቶ ወይም ኮምጣጤ፣ አሁን የፈላው ውስጥ እንቁላሉን እንጨምራለን። እንግዲህ በዚህ በጭልፋው ሸርተት እያደረገ የምናደርገው በእጃችን ዳይሬክት ስንጨምር እንዳያቃጥለን ነው። ሌላው ደግሞ አይሰነጠቅብንም እንዲሸርተት ስናደርገው። አሁን ይሄንን ማክሲመም እኔ እንግዲህ 13 ደቂቃ ነው የሚፈጅብኝ። ውሃውንም እናፈላበት ከፈላ በኋላ ስንጨምረው ደቂቃው ብዙ አያቆየንም። ስለዚህ ይኸው 13 ደቂቃ በስሎልኛል። አሁን አውጥቼ ወደ ቀዘቀዘ ውሃ ውስጥ ጨምረዋለሁ። አሁን ደግመን እየደጋገምን እንቁላሉ ቀዝቀዝ እስኪል ድረስ በውሃው በቀዝቃዛ ውሃ እንዲህ እናለቀልቀዋለን። በቀዝቃዛ ውሃ እንደዚህ የምናደርግበት ምክንያት ያው የመብሰል ሂደቱን ለማቋረጥ ነው። ዝም ብለን ከነሙቅ ውሃው ካስቀመጥን ግን የተወሰነ እንትን ሊበስል ይችላል፣ ባለው ስቲም ማለት ነው። አሁን ወደ ቀዘቀዘ ውሃ እንጨምርና ከእንደገና በላዩ ላይ ደግሞ የበለጠ የሙቀቱ እንዲጠፋልን የመብሰሉን ሂደት ሞር የሚያቆመው በረዶ ነው እና ሼሉን ወይም ደግሞ ቅርፊቱንም ጠንከር ያደርግልናል። ለመላጥ ቀላል ነው። አሁን እንደዚህ ካደረግን በኋላ ለ5 ደቂቃ ያህል እንጠብቀዋለን። ይኸው በረዶ ቀልጧል። አሁን ቅዝቅዝ ብሎልናል። ውሃውን አጠንፍፈን እንልጠዋለን። ይሄው እንዲህ በቀላሉ ላጥ ላጥ ነው የሚልልን ጫፉን እስክናገኝ ድረስ ቆንጆ ነው የሚሆንልን። ምንም የእጅ ጥፍር ምልክት ምናምን አይኖርበትም። እንደዚሁ ጽድት ያለ ነው። ዋናው ግን ስንቀቅለው ደቂቃውን በደንብ መያዝ ያለብን። ስንይዝ ደቂቃ ከፈላ ውሃው ፈልቶ ከጨመርንበት ጀምሮ ነው። ሁሉንም በእንዲህ መልኩ እንልጣለን።
ይሄው በዚህ መልኩ ሁሉንም እንቁላሎች 8ቱንም ምንም አይነት መሰነጣጠቅ መፈነካከት ሳይኖር ቆንጆ እንዲጽድት ብሎ ሁሉም ተልጧል። ይሄን ዘዴ ተጠቀሙ፣ ትወዱታላችሁ፣ ሞክሩት እና ይሄን ደግሞ ወጥ ውስጥ ስንጨምር በቀዝቃዛ ውሃ ለቅለቅ አድርገን ያው በሹካ ወጋ አድርገን ወደ ወጥ ውስጥ እንጨምራለን። ቅርፊቱን ባንጥለው ጥሩ ነው። ለቤት ውስጥ ወይም ለበረንዳም ለአትክልቶች ውቅጥ አድርገን እንደ ማዳበሪያ ያገለግላል። ተመልካቾቼ አመሰግናለሁ። መልካም ቀን፣ ቀናችሁ ይባረክ።